ሰባኪያን ልዑል የቻርልስ ሃደን ስፓርጀን የህይወትና የጥበብ ታሪክ በቤተ ክርስቲያን የታሪክ ማህደር ውስጥ የሰባኪያን ልዑል ወይም ዘ ፕሪንስ ኦፍ ፕሪቸርስ የሚለውን ታላቅ ማዕረግ በስራውና በቅባቱ የተቀዳጀው ቻርልስ ስፓርጀን በ19ኛው ክፍለ ዘመን በእንግሊዝ ምድር የተነሳና የወንጌልን ድምፅ በዓለም ዙሪያ እንዲያስተጋባ የተመረጠ ታላቅ ብርሃን ነው። ስፓርጀን ዝም ብሎ እንደ በተሩቱ ሰባኪ ብቻ ሳይሆን ጥልቅ ስነ መለኮታዊ እውቀትን ከትህትናና ከተግባራዊ አገልግሎት ጋር አዋህዶ ያያያዘ የጥበብ ሰው ነው። የእሱ የህይወት ታሪክ ከገጠር መንደር ተነስቶ የለንደንንና የዓለምን መንፈሳዊ አየር የለወጠ በጸሎትና በቃሉ እውነት ላይ የተመሰረተ ድንቅ ታሪክ ነው። የስፓርጀን መንፈሳዊ ጥሪ የተጀመረው ገና በ15 ዓመቱ በአንዲት ብርዳማ የጥር እሁድ ነበር። በበረዶ ማዕበል ምክንያት ወደ አሰበው ቤተክርስቲያን መሄድ አቅቶት በአቅራቢያው ወደ ነበረች አንዲት ትንሽ የሜቶዲስት ጸሎት ቤት ጎራ ባለበት ወቅት አንድ ያልተማረ ምዕመን ወደኔ ተመልከቱና ኑ የሚለውን የትንቢተ ኢሳይያስን ቃል ከምዕራፍ 45 ከቁጥር 22 ላይ ያለውን ሲሰብክ በመስማቱ ህይወቱ ለዘላለም ተለወጠ። ይህ ቀላል ግን ኃይለኛ ለውጥ በስፓርጀን ውስጥ የወንጌልን እሳት አነደደ። ገና በለጋ ዕድሜው ወንጌልን መስበክ የጀመረው ስፓርጀን በ19 ዓመቱ በለንደን ትልቁ በሆነው የኒው ፓርክ ስትሪት ቤተክርስቲያን ወይም በኋላም ሜትሮፖሊታን ተበርናክል መጋቢ ሆኖ ተሾመ። ስፓርጀን በታሪክ ልዩ የሚያደርገው የአሰባበክ ጥበቡና ለቃሉ ያለው ታማኝነት ነው። እርሱ ውስብስብ የሆኑ የመጽሐፍ ቅዱስ እውነቶችን በቀላል ቋንቋ በምሳሌና በለዛ የማቅረብ ልዩ ተሰጥኦ ነበሩ። በየሳምንቱ ከ6000 በላይ ሰዎች የእርሱን ስብከት ለመስማት በሜትሮፖሊታን ተበርናክል ይሰባሰቡ ነበር። በወቅቱ ድምፅ ማጉያ ባልነበረበት ዘመን ድምፁ እስከ ስታዲየም ጫፍ ድረስ የሚያስተጋባና የሰሜን ልብ የሚነካ መለኮታዊ ኃይል ነበረው። ስፓርጀን የህይወት ዘመኑ ከ10 ሚሊዮን በላይ ለሚሆኑ ሰዎች በአካል ወንጌልን እንደሰበከ ይገመታል። ከስብከቱ ባለፈ ስፓርጀን እጅግ ፍሬያማ ጸሐፊና የድርጅት መሪም ነበር። የዳዊት መዝሙር ማብራሪያ ወይም The Treasure of David የተሰኘውን ባለ 7 ቅርጽ መጽሐፍ ዛሬም ድረስ ለሰባኪያን ለስነ መለኮት ተማሪዎች ዋነኛ ምንጭ ነው። በየሳምንቱ የሚያትማቸው ስብከቶቹ በዓለም ዙሪያ በሚሊዮን በሚቆጠሩ ቅጂዎች ይሸጡ ነበር። ስፓርጀን የተግባር ሰው በመሆኑም በለንደን ውስጥ የየቶሞች መረጃ ማዕከል ወይም ኦርፓኔጅ እና የአገልጋዮች መሰልጠኛ ኮሌጅ ፓስተርስ ኮሌጅ በመመስረት ወንጌልን ከርህራሄና ከተግባር ጋር አቆራኝቷል። በአገልግሎት ዘመኑ መጨረሻ ስፓርጀን ለእውነት በመቆሙ ምክንያት ትልቅ ዋጋ ከፍሏል። በዘመኑ በነበረው የሥነ መለኮት ልዕልነት እና ዘመናዊነት ላይ በወሰደው ጠንካራ አቋም The Downgrade Controversy በተባለው የታሪክ ሂደት ውስጥ ከብዙ ወዳጆቹና ከነበረበት ማህበር ለመለየት አልፈራም። ለእሱ መጽሐፍ ቅዱስ